በዚህ ቪዲዮ የምናየው እንዴት ለዩኤምኤስ ስኮላርሺፕ which is located in Indonesia አፕላይ ማድረግ እንችላለን የሚለውን ነው። ሰው ወደ ዩኒቨርሲቲ ኦፊሻል ዌብሳይት ስንገባ እንደዚህ አይነት ኢንተርፌስ ያመጣልናል። ከዚህ በፊት ገብተን ማናቅ አፕላይ አድርገን ሞክረን ማናቅ ከሆነ ክሬት አካውንት ብለን እንጀምራለን። ክሬት አካውንት ስንለው ይሄን ያመጣል። ኢሜይል ከረንትሊ የምንጠቀምበትን ኢሜይል እና ፓስወርድ እናስገባለን። ፓስወርድ በራሳችን ማስገባት የማንፈልግ ከሆነ ሳጀስት ፓስወርድ ብለን ጉግል ፓስወርድ ሳጀስት እንዲያደርገን ማድረግ እንችላለን። እንደን ሳይን አፕ እንለዋለን። ሳይን አፕ ካልነው በኋላ ያስገባነውን ኢሜይል እና ፓስወርድ ተጠቅመን እንደ አዲስ ሎጊን ብለን እንገባለን። ዘን እንደዚህ አይነት ኢንተርፌስ ያመጣልናል። እዚህ ላይ ነው ሙሉ አፕሊኬሽን ፕሮሰሱን አፕላይ አድርገን የምንጨርሰው። ከዛ በፊት ግን ስለ ስኮላርሺፑ አንዳንድ ነገሮችን እኔ ለምሳሌ ዲዩሬሽኑ ለባችለር ከሆነ 8 ሴሚስተር ነው፣ 4 ዓመት ማለት ነው። ለማስተርስ 4 ሴሚስተር ነው which is 2 ዓመት ማለት ነው። ለዶክተራል ደግሞ 3 ዓመት ነው። ስኮላርሺፑ ከቨር የሚያደርጋቸው ነገሮች እዚህ ጋር ተዘርዝረዋል። ፉሊ ፈንድድ አለ፣ ሁለት አይነት አለ። ፓርሻሊ ፈንድድ። ፓርሻሊ ፈንድድ ከሆነ ቲዩሽን ፊያችንን ብቻ ነው ከቨር የሚያደርገው። ፉሊ ፈንድዱ ግን ኤቭሪቲንግ ሁሉንም ወጪያችንን ከቨር ያደርጋል። የሚያስፈልጉ ዶክመንቶችን ስናይ ፎቶ ያስፈልገናል። ፓስፖርት፣ የፓስፖርቱ ከቨር ከውጭ ያለው ማለት ነው። እንደን ውስጡ ላይ ስማችንን፣ ኤክስፓየር ዴቱ ምናምን የያዘውን ደግሞ እሱንም ደግሞ ስካን ኦፍ ዲቴይል ኢንፎርሜሽን ፓስፖርት እሱንም እናስገባለን። ሪኮሜንዴሽን ሌተር ያስፈልገናል። እንደን አካዳሚክ ሰርተፍኬት ዲግሪያችን ማለት ነው። ለአንደር ግራጁዌት ከሆነ ደግሞ የ12ኛ ክፍል ውጤት ማለት ነው። እንደን ትራንስክሪፕት እናስገባለን። ላንጉጅ ሰርተፍኬት እናስገባለን። ግን ላንጉጅ ሰርተፍኬት ማስገባት የማይጠበቅብን ሁኔታዎች አሉ which is እዚህ ጋር አመንተን ስናይ ዶክመንት ሪኳየርድ ላይ ምን ያሳየናል? ላንጉጅ ፕሮፊሸንሲ ሰርተፍኬት ይልና ስታንዳርዳይዝድ እንግሊሽ ፕሮፊሸንሲ ሰርተፍኬት is required. However, if the applicant previous institution use English as a medium of instruction, a formal letter of confirmation from the school may be submitted instead. So ምንን ማስገባት እንችላለን? ከተማርንበት ዩኒቨርሲቲ ሊሆን ይችላል ኦር ሃይ ስኩል በእንግሊዝኛ ነው የተማረው የሚል ደብዳቤ ማተም ያለበት እሱን ካስገባን ላንጉጅ ፕሮፊሸንሲ ሰርተፍኬት ማስገባት አይጠበቅብንም ማለት ነው። ሌሎችም አፕሎድ ማድረግ ያለብን አሉ። ለነን ስኮላርሺፕ አፕሊካንቶች ፋይናንሻል ጋራንቲ ፎር ነን ስኮላርሺፕ ፕሮግራም። ይሄ ግን ለስኮላርሺፕ አፕላይ ለምናደርገው አይመለከተንም። ሌላ ከሪኳየርመንቶች መካከል ሜቢ ሊያወዛግባቸው የሚችለው ምንድን ነው? እዚህ ጋር ምን ይላል? ዊሊንግነስ ቱ ፔይ ቪዛ ዲፖዚት IDR 7 ሚሊዮን which will be fully refunded upon arrival። ለፉሊ ፎንድድ ስኮላርሺፕ አፕላይ አድርገን አክሰፕታንስ ካገኘን፣ አክሰፕታንስ ለማግኘት አያስፈልግም። አፕላይ ስናደርግ ለስኮላርሺፑ አያስፈልግም ይህንን ዲፖዚት ማድረግ። ኦኬ ስኮላርሺፑን አግኝተሃል ሰው መምጣት ትችላለህ ሲባል የዛኔም እናስገባለን 7 ሚሊዮን IDR እናስገባለን። ምን ማለት ነው? ወደ ዶላር ስንቀይረው $400 ወይም ደግሞ በእኛ ወደ 50 ምናምን ሺህ ብር ማለት ነው። ፉሊ ሪፈንደብል ነው፣ የሚመለስ ነው። ፕላስ ስኮላርሺፑን ለማግኘት አይደለም የሚያስፈልገው። ስኮላርሺፑን ኦልሬዲ ካገኘን በኋላ ነው ዲፖዚት የምናደርገው ማለት ነው። ከዛ እዛ ስንሄድ ይመለስናል። ሶ it has nothing to do with the scholarship። ስኮላርሺፑን ለማግኘት ግን የሚያስፈልግ አይደለም። ስኮላርሺፑን ካገኘን በኋላ የሚመጣ ነው ማለት ነው። እነዚህን ካየን በኋላ ሌሎችንም ዲቴል ኢንፎርሜሽኖች ራሳችሁ ቼክ አድርጓቸው። እንደን አፕላይ የምናደርግበት በዚህኛው ኢንተርፌስ ነው ወዳልኳችሁ። ወደ እሱ እንሄድና ምን እናስገባለን? ማይ አካውንት ላይ ሄደን ፎቶ እናስገባለን፣ ስማችንን፣ ሲቲዝንሺፕ የመሳሰሉትን ኢንፎርሜሽኖች እናስገባለን። እንደን እንደ ሞባይል ነምበር ላይ የካንትሪ ኮድ 251 ነው። ፈልጋችሁ ልታጡት ትችላላችሁ። ሰው በደንብ ቼክ አድርጉት። when I was trying to apply የሌለ ያጣሁት መስሎኝ ነበረ፣ ግን
በደንብ ቼክ ስታደርጉት ታገኙታላችሁ። ካንትሪ ኮድ which is 251 ማለት ነው። አንደን ኢመርጀንሲ ኮንታክት ታስገባላችሁ። እነዚህን በሙሉ አስገብታችሁ ከጨረሳችሁ በኋላ ሴፍ ቼንጅስ ትሉትና ማይ አፕሊኬሽን ወደሚለው ይወስዳችኋል። እነዚህን ካልሞላችሁ ግን ማይ አፕሊኬሽን ብላችሁ ሬጂስተር ፕሮግራም ማለት አትችሉም። እነዚህን ኤቭሪ ዲቴይል መሞላት አለባቸው። ቀይ ቀይ ምልክት ያለባቸው ማለት ነው። እነሱ የግዴታ መሞላት ያለባቸው ነው። አለስ ወደ እዚኛው ኢንተርፌስ አያመጣችሁም ማለት ነው። እንደን ማይ አፕሊኬሽን ትሉና ሬጂስተር ፕሮግራም ስትሉት ያስመርጣችኋል። ለባችለር ነው፣ ለማስተርስ ነው፣ ለዶክተራል ነው። የማስተርስን ፒክ እናርግ ፎር ናው። አንድ ሬጂስተር ስትሉት እነዚህን ያመጣላችኋል ማለት ነው። ሜቢ ሊያስቸግራችሁ የሚችሉት ዶክመንት አፕሎድ ስታደረጉ ከ300 ኪሎ ባይት በታች መሆን አለበት። የእናንተን ያላችሁን ዶክመንት ኮምፕረስ ማድረግ ሊጠበቅባችሁ፣ ፋይል ሳይዙን ማሳነስ ሊጠበቅባችሁ ይችላል። ኦንላይን ላይ ኮምፕረሰር ፒዲኤፍ ከሆነ ፒዲኤፍ ኮምፕረሰር ብላችሁ ሰርች ብታደረጉ ፍሪ ኮምፕረስ የሚያደርጉ ዌብሳይቶችን ታገኛላችሁ። ኮምፕረስ እያደረጋችሁ ዶክመንቶቻችሁን በሙሉ አፕሎድ ካደረጋችሁ በኋላ ሰሚት ትሉታላችሁ። እዚህ ጋር ምን አለ ኢሴይ መምላት ይጠበቅባችኋል። ሌላ ፐብሊኬሽን ካላችሁ ለዶክተራል ወይ ለማስተርስ አፕሊኬሽን መምላት ትችላላችሁ። አንደን አውት ኦፍ ስኩል አክቲቪቲ ኦር ካምፓስ አክቲቪቲ ላይ ሰርተፊኬቱን ወይ ኤቪደንሱን ፕሮቫይድ አድርጉ ስለማትባሉ ቮለንተሪ ሰርቪስ ላይ ተሳትፍ ያለው አይነት ስታፍ ብላችሁ ማስገባት ትችላላችሁ። እንደን ሁሉንም ሞልታችሁ ከጨረሳችሁ በኋላ ሌላ ልቀይረው የምችለው ነገር አለ ወይ አዲሽናል ዶክመንት ማስገባት ፈልጋለሁ የምትሉ ከሆነ ሰሚት እንዳትሉት ሴቭ አስ ድራፍት ብላችሁ ውጡ። ሰሚት ካላችሁት በኋላ ኤዲት ማድረግ ስለማይቻል ማለት ነው። ሰው ሆል አፕሊኬሽን ፕሮሰስ ይሄን ይመስላል።